በትግስትና ሕይወት እንዳንቀጥል አካል እንዳንጎዳ ሁሌም ረጋ ብለን በትግስትና ሕይወት እንዳንቀጥል አካል እንዳንጎዳ ትራንስፖርት ለአንድ ሀገር ማህበራዊ ፖለቲካዊና ኢኮኖሚያዊ እንቅስቃሴዎች በጣም ቁልፍና አስፈላጊ ጉዳይ ነው። በተለያዩ የትራንስፖርት አገልግሎቶች ከሚጓጓዘው መንገደኛና እቃ ውስጥ የመንገድ ትራንስፖርት 90% ያህሉን እንደሚሸፍን የተለያዩ መረጃዎች ያሳያሉ። ይህ በከፍተኛ ደረጃ የምንገለገልበት የትራንስፖርት ዘርፍ የትራፊክ እንቅስቃሴው በተቻለ መጠን ጤናማ ሆኖ ካልተገኘ በሰውና በንብረት ላይ የሚያደርሰው ጉዳት ከፍተኛ ሊሆን እንደሚችል ለመገመት አያዳግትም። ዛሬ የመንገድ ደህንነት ችግር በዓለም ላይ አስከፊ ከሚባሉ በሽታዎች ባልተናነሰ ሁኔታ የሰውን ሕይወት እየቀጠፈ ይገኛል። በተለይም አፍሪካ ካላት በጣም ዝቅተኛ ከሆነ ተሽከርካሪ ቁጥር አኳያ የሚመዘገብባት አደጋ መጠን እጅግ አሳሳቢ ደረጃ ላይ እየደረሰ እንደሚገኝ የዓለም ጤና ድርጅት ያመለክታል። የሀገራችን ኢትዮጵያ ተጨባጭ የመንገድ ደህንነት ሁኔታም ስንመለከት ምንም እንኳን አነስተኛ ተሽከርካሪ ቁጥር ያላት ብትሆንም በዓለም በትራፊክ አደጋ ብዛት የመጀመሪያዎቹ ደረጃ ላይ ትገኛለች። በክልል ደረጃም ቢሆን ያለው መረጃ የሚያመላክተው በትራፊክ አደጋ ሞትና የሀብት ውድመት ስለመኖሩ ነው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ በዛሬው ዝግጅታችን በካፋ ዞን ትራንስፖርትና መንገድ ልማት መምሪያ ይህንኑ ክቡር የሆነውን የሰው ሕይወት እየቀጠፈና በስንት ልፋት የተገኘውን ሀብት እያወደመ ያለውን የትራፊክ አደጋ መጠን ለመቀነስ ከሚከናወኑ ተግባራት መካከል ለነባር አሽከርካሪዎች እንደ ተሐድሶና አዲስ በወጡ የመንገድ ትራንስፖርት ደንቦች ላይ የተሰጠው ስልጠና ምን እንደሚመስል በመድረኩ ተገኝተን ያሰናዳነውን ልናስቃኛችሁ ወደድን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ረጋ ብለን በትግስትና ሕይወት እንዳንቀጥል አካል እንዳንጎዳ ሁሌም ረጋ ብለን በትግስትና ሕይወት እንዳንቀጥል አካል እንዳንጎዳ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚሉት ለማናቸውም ነገሮች ሊኖረን ስለሚገባው ቅድመ ጥንቃቄ የሚያስገነዝበን ሀገራዊ ባህል አለን። ቀደምቶቻችን በሕይወት ዘመናቸው በሰራቸውም ይሁን በሌሎች ላይ ሲደርስ ካዩት በመነሳት ትተውልን ካለፉት ጠቃሚ እሴቶች መካከል አንዱ መሆኑ አያጠራጥርም። አባባሉ በትራፊክ አደጋ አሁን ላይ ከሚታዩ ክሳራዎች ጋር በቀጥታም ይሁን በተዘዋዋሪ የሚገናኝ ይመስላል። የስልጠናው ይዘት ቅድመ ጥንቃቄ ላይ ያተኮረ መሆኑን ነው ያነጋገርናቸው ስለ ዓላማው የሰጡን ባለሙያዎች አስተያየት። ያው ዛሬ በዞናችን በሶስቱም ማዕከላት ወደ 3 ቀን የሚካሄድ የአሽከርካሪዎች ስልጠና ታድሶ ስልጠናና የአዲስ በወጡ 2 መሰረታዊ ህጎች አሉ። በመስሪያዎች ምክር ቤት የወጡ ናቸው። የ557 2016 የትራፊክ መቆጣጠሪያ ደንብና የአሪቦን ተመን ከአሳ ክፍያ ጋር ተያይዞ 3 ሰነዶች በሶስቱም ማዕከል ላይ ይቀርባሉ። በእነዚህ ማዕከላት ላይ ኦልሞስት በዚህ 3 ቀናት ውስጥ ከ5000 በላይ አሽከርካሪዎች በሶስቱም ማዕከላት ስልጠና ይሰጣቸዋል። የስልጠና ዋና ዓላማ አንደኛ ስራ ላይ ያሉ ነባር አሽከርካሪዎችን የተሽከርካሪ አጠቃላይ ትራፊክ ህጎች አሉ። እነዚህ ህጎችን መሰረት አድርገው ስራ ላይ ስልጠና ይሰጣሉ። በዛው ልክ አደጋ እንዳይደርስ አደጋውን አጠቃላይ በዛችን በዞናችን በ2016 17 የታዩ አደጋን ከመቀነስ አንጻር በስራ ላይ ያሉ የአሽከርካሪዎች ስልጠና ያስፈልጋቸዋል። ይሄን መነሻ አድርገን አመታዊ ታድሶ ስልጠና እየሰጠን ነው በሶስቱም ማዕከል ላይ። በተጨማሪም በወጡ ህጎች ላይ እያንዳንዱ አሽከርካሪ ቀርቦ ይወስዳል። ለዚህ ዋና ዓላማው አደጋው መቀነስ ነው። የደረሰ አደጋ በሀገርም በዞንም በክልልም በጣም በከፍተኛ ሁኔታ እየጨመረ ነው። ግምገማችንም አደጋ እየጨመረ መሆኑን ነው የሚያሳየው። እዚህ በስራ ላይ ስልጠና ያስፈልጋል። በዚህ መሰረት በሶስቱም ላይ ስልጠና ያወሰዱ ነው። ዓላማው አደጋው መቀነስ ነው። ውድ የሆነ የአጠቃላይ የሀገሪቱ ሀብት አለ። የሰው ህይወት አለ፣ ውድ ነው። አካል ጉዳት፣ ቀላል አካል ጉዳት፣ ከባድ አካል ጉዳት በዞናችን በሀገራችንም በትራፊክ አደጋ መንስኤ እየተከሰተ ነው። ይሄን መቀነስ አለብን። ከዚህ አንጻር መላው ህዝብ በተለያዩ በትራፊክ አደጋ ከሚጎዳ ይሄን ከመቀነስ አንጻር ስልጠናው የሰጠን ነው። ደንቡም አጋዥ ነው ሆነው ለአደጋ ደንቡ ሰልጥነው የገባ አካል አደጋውም ጥንቃቄ ያደርጋል። ከዚህ አንጻር ነው ስልጠና የሰጠን ያለ ነው። ስልጠና በዋናነት እየተከናወነ ያለው ከዚህ ቀደም በ2014 አካባቢ ነበር አመታዊ ታድሶ የአሽከርካሪ ታድሶ ስልጠና የተሰጠውና ይህ ስልጠና ለተወሰነ ለአንድ አመት ያክል ተጓቶ በተለያዩ ምክንያቶች ቀርቶ ነበር። አሁን በዘንድሮ 2017 ዓመተ ምህረት
አጠቃላይ በዞናችን በ3 ካታጎሪ በመክፈል አንደኛ በህዝብ ትራንስፖርት ከባጃጅ ተነስቶ እስከ መለስተኛና ከፍተኛ የህዝብ ትራንስፖርት ተሽከርካሪዎችን በተከታታይ 2 ቀን ሰጥተናል። ሁለተኛ የጭነት ትራንስፖርቶች ነው ስልጠና የሰጠነው የጭነት ትራንስፖርት አሽከርካሪዎች። ሶስተኛ ለሞተር ባለ 2 እግር ተሽከርካሪ ወይም የሞተር ሳይክሎችን ዛሬ እየሰጠን እንገኛለን ማለት ነው። ያው ስልጠና ፋይዳው ከፍ ያለ ነው በጣም ያው እንደምታወቀው አሽከርካሪዎች አብዛኛው ብዙ ባህሪ ያላቸው አሽከርካሪዎች አሉ። ሁሉም ተሽከርካሪ አንድ አይነት ባህሪ የለውም። ስለዚህ ስልጠናው መሰጠቱ ታድሶ ስልጠና ሰጡ አሁን አሽከርካሪ ማለት ከጀርባው ብዙ ህይወቶች የብዙ ሰው ህይወት ይዞ የሚንቀሳቀስ ነው። ስለዚህ ብዙ ኃላፊነት አለው። ይህ ኃላፊነት ደግሞ በእንዲህ አይነት ታድሶ ስልጠናዎች መደገፍ አለበት። ምክንያቱም ከማሰልጠኛ ትምህርት ቤት ጀምሮ የሰለጠነውን ተግባራዊ ለማድረግ ይህ ታድሶ ስልጠና መኖሩ ወሳኝና ወሳኝ ነው። ያው እንደምታውቀው እንግዲህ ሀገራችን ኢትዮጵያ ከዓለማችን ላይ ከአፍሪካ ዝቅተኛ መኪና ያላት መኪኖች ካሉባቸው ከሚባል ሀገር ተርታ አንዷ ናት። በአደጋ ደግሞ አንደኛ ናት። በአደጋ አንደኛ ስለሆነች አሽከርካሪው ይህን ጉዳይ አውቆ ከስልጠና ማዕከል የወሰደውን ስልጠና ወደ ህብረተሰቡ ሲገባና ወደ ስራው ሲገባ ይህን ነገር ተግባራዊ ማድረግ አለበት። ምክንያቱም ትልቅ ኃላፊነት ነውና ቅድም እንደነገርኩት ማለት ነው። ሌላ ምንድነው ትልቁ ችግር አሁን የአሽከርካሪ ባህሪ ነው። አሁን እንደተባለው አሽከርካሪ ባህሪ ነው። የምናገለግለው ህዝብን እስከሆነ ድረስ ለህዝቡ ታዛዥ መሆን አለብን ነው። ለህዝቡ ታዛዥ መሆን አለብን። እንደገና ደግሞ የመንገድ ትራንስፖርት ህጎችን ጠብቀን ማሽከርከር አለብን። እናሽከረክር የመንገድ ትራንስፖርቶች ምን ይላሉ የምለውን አሽከርካሪው ከስልጠናው ወጣ በኋላ ተግባራዊ አያደርግም። አብዛኛውን እንደሚያዩ ሚዲያም ላይ እንደምዘገቡ ከሆነ 1% አይሆንም የቴክኒክ ችግር አሁን ጥናቶች እንደሚገልጹ ማለት ነው። አብዛኛውን አደጋው የሚደርሰው በተሽከርካሪ የባህሪ ችግር ነው። ጠጥቶ ማሽከርከር፣ ጫት የቃሙ ማሽከርከር፣ ቅድሚያ አለመስጠት፣ ከተሞች ላይ ዜብራዎችን አለማክበር፣ ተማሪዎች ሲወጡ ሲገቡ ቅድሚያ አለመስጠት። አንዳንዴ በጣም የሚገርመው ነገር ዜብራ ላይ አቋራጭ ሰው እየገባ ያለ ክላክስ የሚያደርግ አሽከርካሪ አለ። ልቀቅልኝ ህጉ አይደለም። ከ100 ሜትርና ከ50 ሜትር አስቀድሞ መኪናውን ተቆጣጥሮ ለተሻጋሪዎች ነው ቅድመ መስጠት ያለበት አሽከርካሪው ማለት ነው። ይሄ ነገር የተተገበረ አይደለም እና ትልቁ ችግር አንድ ይሄ ነው። ሌላው ደግሞ ፍጥነት ነው። ፍጥነቱን ጠብቆ ርቀቱን ጠብቆ አይደለም አሽከርካሪ። አብዛኛው አደጋ የተከሰተ ያለውም ለዚህ ነው። በመንገድ ላይ ያሉም ተቆጣጣሪዎች አብዛኛውን ጊዜ ሲቆጣጠሩ አሁን ቅድም እንዳስቀመጥኩት የአሽከርካሪ ብቻ ችግር ማለት የተቆጣጣሪም ችግር አለ። የጸዳ አይደለም መንገድ ላይ ትልቁን የሰው ህይወት እየቀጠፈ ያለው አንዱ ትልቁ ችግር ፍጥነት ነው። አሁን በፍጥነት ሄደሽ ፋይል ላይ ብታይ በፍጥነት የተቀጣሽ ሹፌር ዝቅት በትርፍ ወንበር ትርፍ ምናምን ተብሎ ነው ቅጣት የተቀጣለ። ትልቁ ችግር የመንገድ ትራንስፖርት ህግን ጠብቆ ተሽከርካሪ አለመንዳትና መንገድ ላይ ፍጥነት ነው በቃ የሰው ህይወት እየቀጠፈ ያለውና ከዚህ ትምህርት አሁን ከታድሶ ትምህርት የሚጠበቀው አሽከርካሪውን ታድሶ ትምህርት ወስዶ የወሰደውን ትምህርት ተግባራዊ ማድረግ መሬት ላይ ማውረድ ነው የሚጠበቅበት ማለት ነው። ይሄ ከሆነ የትራፊክ ፍልሰቱ ይስተካከላል፣ በቀና መንገድ ይራመዳል ማለት ነው። ይህን አክብሮ ከኔም ጭምር ማለት ነው አክብሮ መጓዝ አለበት ነው። የስልጠናው ጠቀሜታ ምንድነው? ፍጹም ጠቀሜታው የጎላ ነው። አንደኛ ይህ ስልጠና ላለፉት አመታት ነበረ፣ ጥሩም ነው። ግንዛቤን በየጊዜው ማስጨበጥ ለአሽከርካሪዎቻችን ጠቀሜታው የጎላ ነበረና ለ1 አመት 2 አመት እንዲህ ተቋርጦ ነበረና በአጠቃላይ ስልጠናው አዲስ የሚወጡ ደንቦችን፣ መመሪያዎችን ከባለሙያ ጋር ከማስተዋወቅን ባሻገር ለተጠቃሚው ወይም ለአገልግሎት ተጠቃሚው ደህንነትም ጭምር የሚኖረው ፋይዳ ቀላል ስላይደለ እሱን ጉዳይ በጣም ትኩረት ያደርጋል ብዬ አስባለሁና የስልጠናው ጠቃሚነት እውነት በየጊዜው እንደውም በአመት አንዴ ከሚሆን ብቻል በየ6 ወሩ ለአጭር እንደዚህ አይነት ስልጠና ቢኖር አሁን ያለውን የአደጋ ጉዳይ ይቀንሳል። ተሳላጭ የሆነ አገልግሎትም ለማህበረሰቡ መስጠት ያስችላል ብዬ አስባለሁ። ይሄ ስልጠና ለአሽከርካሪዎች መሰጠቱ ዋናው ዓላማ ህዝብን ለመታደግ ነው። ትልቁ ነገር የሰው ህይወት እንዳጠፋ ለማድረግ ነው።
ስለዚህ በጥሞና ከተከታተልነውና ከግንዛቤ ያስገብተን ስልጠናውን ከተከታተል ማናውቃቸውን ብዙ ጠቃሚ ሀሳቦች አውቀን ከትራፊክ አደጋ የሚጠበቅበትን ሁኔታ ለማመቻቸት የሚያስችል ስልጠና ነው። በእርግጥ ብዙ አደጋዎች በአሁኑ ሰዓት አሉ። አንደኛው ከግንዛቤ ጉድለት ነው። ሁለተኛ ከአሰለጣጠን ችግር ነው። ሶስተኛ ደግሞ ራስን ዝግጁ አድርጎና እውነተኛ አሽከርካሪ ነኝ ወይ ብሎ ለመንዳት ያለ ሀሳብ ነው። ለምሳሌ አሁን አንድ ሞተር አሽከርካሪ ብንወስድ አእምሮውን ማሰራት ይኖርበታል መጀመሪያ ከሁሉ በፊት። ለምን ሞተሩ ምን አይነት አቋም አለው? ይሄ ሞተር 2 ጎማ ነው ያለው። ባላንስ አድርጌ እንዴት ነው የምነዳው የሚለውን ከቴክኒኩ ባሻገር ይሄንን መገንዘብ አለበት። ይሄንን 2 ጎማ ያለውን ቁስ ህዝብ ይዤ ወይም ራሴን ይዤ እንዴት ነው የሚሄደው የሚለውን ካልኩሌሽን ያስፈልጋል። ሁልጊዜ ከካልኩሌሽን ጋር ነው አነዳድና ማሽከርከር ጥበብ መካን ማለት። ስለዚህ የሰው ልጅ በሚያሽከረክርበት ጊዜ ሀሳቡን ሰብሰብ አድርጎ ኃላፊነቱን ተገንዝቦ ቢያሽከረክር ከአደጋዎች በጣም ልንቀንስ እንችላለን የሚል ለምን አእምሮ መስራት አለበት። አእምሮ ስንል አእምሮአችን በባላንስ ላይ ህዝብን በማዳን ላይ በአነዳዳችን ላይ ያስባል። እጃችን በፍሬሲዮን ላይ በእጅ ፍሬን ላይ፣ እግራችን ደግሞ በእግር ፍሬንና በማርሽ ላይ እነዚህ በአእምሮአችን አዋህደን ካልተጓዝን አደጋው የከፋ ሊሆን ይችላል እና በእውነቱ በግብታዊነት የሚነዱ የሰው ህይወት ሊያጠፉ ይችላሉ። መኪናም ሆነ ሞተር ሳይክልም ሆነ ባጃጅም ሆነ እነዚህ አእምሮ ያስፈልጋቸዋል፣ ማሰብ ያስፈልጋቸዋል፣ ግንዛቤ ያስፈልጋቸዋል። እነዚህ ያነጋገርናቸው በትራንስፖርት ዘርፍ ያሉትን ችግሮች ለመቅረፍ የዘርፉ ስራ የሁሉንም አካላት እገዛ የሚጠይቅ ነው ይላሉ። መልካም እንግዲህ ያው የስልጠና የትራፊክ አደጋን ለመከላከል በዋናነት ከምንም በላይ በትራፊክ አደጋ መከሰት ምክንያት በርካታ ምክንያቶች አሉ። አንደኛ የአሽከርካሪ የጥንቃቄ ጉድለት አለ። ሁለተኛ ህግን በተገቢ መንገድ ከማስከበር አኳያ የሚታዩ ክፍተቶችን አስመልክቶ አደጋ ሊከሰት ይችላል። ሌላው የመንገድ ተጠቃሚው የመንገዱ ሁኔታ ባለድርሻ አካላት ተሳትፎ ጉልህ ሚና ይጫወታል። ስለዚህ እነኚህ ሁሉ ተደምሮ ነው አደጋን መከላከል የምንችለው። ከዚህ አኳያ በዋናነት ዛሬ አንዱና ዋነኛው እንደ ሀገርም እንደ ክልልም እንደ ዞንም እየደረሰው ካለው አደጋ አንጻር ስንመለከት አሽከርካሪ የአደጋውን ድርሻ ከፍተኛ ይወስዳል። ጥንቃቄ ባለመውሰዱ ከ75 እስከ 80% የሚሆነው ድርሻ የሚወስደው ለአደጋ መከሰት ድርሻ የሚወስደው አሽከርካሪ ነው። ስለዚህ እንደ ክልልም እንደ ፌዴራልም እንደ ዞናችንም ትኩረት ሰጥቶ የተሰራ ያለውን በዋናነት በአሽከርካሪው ግንዛቤ ላይ ነው ማለት ነው። ያ ደግሞ ዛሬ ያደረግን ያለ ነው የግንዛቤው አካል ነው ማለት ነውና በዚህ ግንዛቤ ለውጥ አሽከርካሪዎችን ከአደጋ ራሳቸውን ጠብቆ ዜጎቻቸውን፣ ንብረቶቻቸውን፣ ውድ የራሳቸውን ሕይወት እንዲከላከሉና አደጋን እንዲቀንሱ ከማስቻል አኳያ ሰፊ ስራ ከዞኑ መንገድ ትራንስፖርት መምሪያ ጋር በመቀናጀት የከፋ ዞን ፖሊስ መምሪያ በጋራ የሰጠ ነው። ሲቀጥል የባለድርሻ አካላት ሚናን ስንመለከት በርካታ ናቸው። ባለድርሻ አካላት ለትራፊክ አደጋ መከሰት ከመከላከል አንጻር ባለድርሻ አካላት በርካታ ናቸው። አንደኛ ትምህርት ቤቶች ባለድርሻ አካል ናቸው። የመንገድ ተጠቃሚ መንገድ ደህንነት የመንገድ ስራ ላይ የሚውሉ ወይም የመንገዶች ባለስልጣን እነኚህም የባለድርሻ አካል ናቸው። እንዲሁም ማሰልጠኛ አሽከርካሪ ማሰልጠኛ ተቋማት መንጃ ፈቃድ የሚሰጡ ማለት ነው። እነኚህም ከፍተኛውን ድርሻ ይወስዳሉ። ማህበራት የሚባሉ አሉ፣ የትራንስፖርት ማህበራት የሚባሉ አሉ። እነኚህ ሁሉ ህዝቡን ጨምሮ ሁሉም ለትራፊክ አደጋ መከሰት ትራፊክ አደጋ የማይነካው አካል ስለሌለ የባለድርሻ አካል ሆኖ
ትራፊክን በጋራ የመከላከል ድርሻውም ኃላፊነት አለባቸው የሚለውን ሐሳብ ነው የሚገልጸው። ትራንስፖርት ዘርፍ ያሉትን ችግሮች ለመቅረፍ አንደኛ የትራፊክ አባላትና የመንገድ ደህንነት አባላት ጠበቅ ያለ ቁጥጥር ቢያደርጉ። ለምን አሁን ችግሮች የሚፈጠሩት አንድም ፍጥነት ከጭነት በላይ ወይም ደግሞ ከሚፈቀደው ጭነት በላይ መጫን፣ የመኪናውን ቴክኒካል ብቃት ሳያገናዝቡ መንዳት፣ እነዚህ ስለሆኑ አሽከርካሪዎችም ባለንብረቶችም ትራፊክ አካላትም የመንገድ ደህንነቶችም የትራንስፖርት መምሪያዎችም እና ጽሕፈት ቤቶች በጋራ ተቀናይተው ቢሰሩ የበለጠ የሰው ሕይወት ከማጥፋትና ንብረት ከማውደም እንቆጠብ እንችላለን የሚል አመለካከት አለኝ። አንደኛ የሚፈጠረውን አደጋ ለመከላከልና በሰውና በንብረት ላይ በዋናነት አንደኛ የትራፊክ ሕግ ጠንቅቀ ማወቅ መቻል አለብኝ። አንደኛ የሕግ ጥሰት ነው በዋናነት ችግር እያመጣሉ በሰው ሕይወት ላይም በንብረት ላይም ጉዳት እያመጣሉ የሕግ ጥሰት ስለሆነ በትራንስፖርት ዘርፍ የሚወጡ ደንቦችን፣ አዋጆችን፣ መመሪያዎችን ጠንቅቆ ማወቅን ይጠይቃል። ሁለተኛ ደግሞ የወሰደውን ላይሰንስ ወይ በፕሮፌሽናል አሽከርካሪ ብቃት ማረጋገጫ የሚባለውን የወሰደበትን ትምህርት አልፎ ሪሄርስ ማድረግ ያስፈልጋል። ምክንያቱም አንድ መንጃ ፈቃድ ስላወጣ ሁሉንም ሕግ ያውቃል ማለት አይደለም። በየወቅቱ የሚወጡ ሕጎች አሉ፣ ደንቦች አሉ። ስለዚህ ምንድነው ከነ የሚጠበቀው ምንድን ናቸው የትራፊክ ምልክቶች የሚናገሩት ነገር ምንድነው የሚለው ነገር ለይቶ ማወቅ ያስፈልጋል። አንዳንዱ ለምሳሌ መስመሩን ጥሶ በሞገድ ዝም ብሎ በሌላ መስመር ገብቶ መንዳት ሁኔታዎች አሉ። ለምሳሌ ሞተር አሁን እንደ ቦንጋ ከተማ አንዳንድ ሞተረኞች የሚያሳዩት የሆነ ኢቲካል እንትን ነገር አለ። ሞተር መሪ አይደለም ሁለት እጅ ለቆ አንድ እጅ ለቆ ማሽከርከር አይፈቀድም። ሁለት እጅ ጭምር ለቆ ሞተር ሳይክል ማሽከርከር አለ። ሞባይል እያናገሩ ሜሴጅ እየጻፉ የሚያሽከረከሩ እግራቸውን ደግሞ ላይ ሰልቫቶ ላይ አስቀምጦ የሚነዱ አሉ። ስለዚህ ይሄ ትክክል አይደለም። ፍሬቻ ሳያበሩ የሚታጠፉ የሚያቆሙ ዝም እየሄዱ ድንገት የሚያቆሙ ደግሞ በጣም ከመጠን በላይ በፍጥነት የሚያሽከረከሩ ሞተረኞች አሉ። ትክክል አይደለም። በጣም በፍጥነት ማሽከረከርም በጣም በዝግመት ማሽከረከርም ትክክል አይደለም። ስለዚህ የራሱ የሆነ በከተማ ውስጥ የራሱ የሆነ ስፒድ አለ። 30 ኪሎ ሜትር ፔር አወር ነው መንዳት የሚያስፈልገውና ይሄንን ሳሟሉ የሚነዱ አሽከርካሪዎች አሉና እነዚህ አሽከርካሪዎች በሰው ሕይወት ላይ በጣም ከፍተኛ የሆነ አደጋ ነው ያስከትላል። አሁን ወደ ገጠር እንደ ቦንጋም አሁን አልፎ የተከሰተ ነው። አሁን ገጠር ወረዳዎች ስንሄድ 4፣ 5፣ 3 ሰው እዛ ላይ ደግሞ ኬሻ ምናምን ገቢያተኛን እንደ ሚኒባስ የሚያመላሱ ሞተረኞች አሉ። ይህ ትክክል አይደለም። አሁን ብዙዎች የኛ ዘመዶች በሞተር አደጋ እግራቸው ተሰብሮ ጭንቅላታቸው ተፈንክቶ አብዛኛው እንደም ቅድም በዳታ እንዳየ ነው ኦልሞስት ወደ 23% የሚሆነው በሞተር አደጋ ነው ጉዳት ደረሰውና ስለዚህ ሰውም በራሱ የሀገሪቱ አንድ ኢኮኖሚ አካል ነው፣ ንብረትም ኢኮኖሚ ነው። ስለዚህ በሀገሪቱ ኢኮኖሚ ላይ አደገኛ የሆነ ኪሳራ ያመጣ ስላለ ሰዎች እንደውም ሲያሽከረክሩ ሕጉን ደንቡን ጠንቅቀው አውቀው ቢነዱ ጥሩ ነው ብዬ አስባለሁ። በአዲሱ አዋጅ ለሕዝብ የትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ትርፍ ጭነው ወይንም በፍጥነት ሲያሽከረክሩ ከተገኙ የሚጣልባቸው መቀጮ እንዳለ ገልጸዋል። ከሕግ መከበር ጋር ተያይዞ በዋናነት ሕግ ሲከበር ትልቁና ዋነኛው ችግሩ ነው የቆየው ምንድነው? የሕግ ልልነቱ ነበረ። ከዚህ ቀደም አዋጅ 395/2009 የሚባል ሕግ ነበረ። ይህ ሕግ በአብዛኛው እንደ ሀገርም ይሁን አንደኛ ከሕግ ወጥነቱ ጋር ተያይዞ ከአንድ ክልል ወደ አንድ ክልል ወጥነቱ አልነበረም። የቅጣት መጠኑ በጣም አስተማሪ ያልነበረ ነበረ። ሲቀጥል ተገቢ የሆነ የጥፋተኞችን ሪከርድም እንኳን ለመያዝ ምቹ ያልሆነ ሕግ ነበርና ይሄ ሕግ በርካታ ጊዜ ከክልሉ እንደ ክልልም እንደ ዞንም ሕጉ መሻሻል እንዳለበት ከታችኛው ከቀበሌ መዋቅር ተነስቶ እስከ ክልል ደረጃ ድረስ ሀሳቡን ስናቀርብ ነበርና የክልሉ መንግስትም ይህንን ጉዳይ አጽንኦት ሰጥቶ ከፌዴራል መንግስት ጋር ከሌሎች ክልሎች ጋር በመሆን ሀሳቡ ቀርቦ በሚኒስትሮች ምክር ቤት
557 2016 ዓመተ ምህረት የሚል አዋጅ በሚኒስትሮች ምክር ቤት ጸድቆ መጥቷል። ይህ ህግ እንደተባለ በዋናነት አደጋን ከመከላከል አንፃር በተለይ ፍጥነት ነው አደጋን ያደረሰ ያለና አደጋን ከመከላከል አንፃር እነኚህ ያለ አግባብ በህጉ ያልተፈቀዱ ነገሮች እንደፈለገ አንድ አሽከርካሪም ሆነ አንድ ረዳት እንደፈለገ ከህግ ውጭ የሚሰራውን ስራ ኮምፕሊትሊ ሊያርም በሚችል አኳኋን ህጉም ደግሞ አገር አቀፍ ወጥ ሆኖ ህግ የወጣ በመሆኑ ለመተግበርም ለማስፈጸም ምቹ የሆነ ህግ እንደሆነ በመገንዘብ ነው ይሄን ህግ ተግባራዊ እንዲደረግ ህጉም በዚህ የስልጠና አካል ሆኖ ለአሽከርካሪዎች የተሰጠ ነው። እጅግ በጣም ደግሞ አስተማሪ የሆነ ህግ ነው የሚል እምነት አለ። ለምሳሌ ከዚህ በፊት አንድ አሽከርካሪ በአደገኛ ሁኔታ ያሽከረከረ ቢገኝ ወይ በፍጥነት ቢገኝ በራዳር ቴክኖሎጂ ቁጥጥር ይደረግና ከፍጥነት ወሰን በላይ አሽከርክሮ ከተገኘ 200 ብር የሚቀጣው አሁን ግን 1500 ብርና ከዛ በላይ ነው የሚቀጣው። ከዚህ ቀደም አንድ አሽከርካሪ መጫን አቅሙ 26 24 ወንበር ሆኖ እያለ 40 50 ሰው ጭኖ የሚንቀሳቀሰው ነገር ግን ሲቀጣ የነበረው 40 ሰው ጫነ 20 ሰው ጫነ ትርፍም የጫነውን ያክል የፈለገውን ቢጭን 150 ብር ነው ሲቀጣ የነበረው። አሁን ግን ትርፍ መጫን የሚለው ቃሉ ብቻ 1500 ብር የሚያስቀጣው። ሲቀጥል የጫናቸው ሰው ቁጥር ይደመርና ለአንድ ሰው 100 ብር ነው። 20 ሰው ትርፍ ሰው ጭኖ ከሆነ 1500 ብር ሲደመር 20 ሰው ወደ 3500 ብር ይቀጣል ማለት። ስለዚህ ቅጣቱ እጅግ በጣም አንደኛ ዜጎች ተገቢ የሆነ ምቾት ባለው የትራንስፖርት አገልግሎት ከቦታ ቦታ እንዲንቀሳቀሱ፣ አንድ ተሽከርካሪ የመጫን አቅም የተፈቀደለት አቅም አለ፣ የቴክኒክ የመሸከም አቅም አለው። ከዛ አክሲሉ ከዛ ክብደቱ እንዳያልፍ ሲባል ነው ተሽከርካሪ ተዘጋጀው። ስለዚህ ከተሽከርካሪ አቅም በላይ ሰው እንዳይጫን፣ አደጋ እንዳይከሰት አሽከርካሪው በመልካም ስነ ባህሪ ለህብረተሰቡ አገልግሎት እንዲሰጥ ነው። ተገቢውን አገልግሎት ሰጥቶ ተገቢውን አገልግሎት እንዲያገኝ ከማስቻል አንፃር ነውና ይሄ ህጉ ተግባራዊ ሆኖ፣ ስለዚህ ህጉን ተግባራዊ ኢሚዲየትሊ ከማድረጋችን በፊት ለሁሉም አሽከርካሪ፣ ለሁሉም ህግ ባለሙያዎች፣ ለሁሉም ባለሀብት ግንዛቤ ከሰጠን በኋላ ህጉን አፕላይ እናደርጋለን ከሚል እሳቤ አሁን የዚህ የታድሱ ስልጠና አካል ሆኖ ስልጠናው እየተሰጠ ያለበት ሁኔታ ነው ያለው። በታቀደው ልክ ለመስራት ከሰልጣኞች ምን ይጠበቃል ብለን ላነሳንላቸው ጥያቄ ተከታዩን ብለዋል። እንግዲህ አጠቃላይ አሽከርካሪዎቻችን ባለሀብት እንዲሁም ተሽከርካሪን የሚጠቀሙ መንገድ ተጠቃሚዎች በሙሉ አንደኛ አሽከርካሪዎች ከምንም በላይ ራሱ ሲኖር ነው አሽከርክሮ በሰጠው አገልግሎት ልክ አገልግሎት ላገኝ የሚችለው። ስለዚህ ከምንም በላይ ራሱ መኖር አለበት ስንል ራሱን ከአደጋ መታደግ አለበት። እሱ ኃላፊነት ወስዶ የሚጭናቸውን የሚያሳፍራቸው ወይም አገልግሎት ለሚሰጣቸው ህብረተሰብ ተገቢ የሆነ አገልግሎት መስጠት መቻል ከአደጋ መታደግ ያስፈልጓል ማለት ነው። አሽከርካሪ ትልቅ ኃላፊነት ነው ያለበት። የአሽከርካሪነት ሙያ የተከበረ ሙያ ነው። ስለዚህ ራሳ ሙያቸውን አክብረው ተገቢ የሆነ ለህብረተሰብ አገልግሎት ሰጥተው ህግን አክብረው በመልካም ስነ ባህሪ ታንጸው ለዜጎቻችን አገልግሎት ሊሰጡ ይገባል፣ ሰርቪስ ሊሰጡ ይገባል። ህብረተሰቡ ደግሞ ከተፈቀደው አንዳንድ አሽከርካሪን የሚያሳስቱ አንዳንድ ህብረተሰቦች አሉ፣ የህብረተሰብ ክፍሎች አሉ። እነኚህ ትርፍ ብቻን ምንም አይመጣም የሚል ለትራፊክ አካል ከመወገን ለህግ አካሉ ከመወገን እና ህግ እንዲከበር ከማድረግ ይልቅ ለአሽከርካሪና ረዳት የሚደግፉ ህግ የተጣሰ እያዩ ህግ እንዳልተጣሰ አድርጎ የሚያልፉ አንዳንድ የህብረተሰባችን ክፍሎች አሉ፣ ሊታረሙ ይገባል። ከዚህ በኋላ የህብረተሰቡ ክፍል ማንንም ሳይሆን የሚጎዱት አሽከርካሪውን ባለሀብቱን ነው የሚጎዱት። በፊት 150 ብር ነው 200 ብር ስለነበረ ንቅጣቱ ምንም አይመስለውም የሚል እይታ ነው። ሾፌሩም እንደፈለገ ሲሆን የነበረው ባለሀብቱም እንደፈለገ ሲሆን ህግን ሲጥስ የነበረው የኛ ህዝባችንም ሳፖርት ሲያደርገው የነበረውና ከዚህ በኋላ ህጉ የጠነከረ ስለሆነ ህብረተሰቡ ለራሱ የተመደበለትን ትራንስፖርት በአግባቡ መጠቀም መቻል አለበት። በወንበሩ ልክ ተጭኖ መሄድ መቻል አለበት። ይሄንን ህግ ከማስከበር አንፃር የኛ የህግ አካላትም በቁርጠኝነት እንሰራለን። ስለዚህ ይሄ ህግ በጣም በጥብቅ ዲሲፕሊን ሁሉንም አካል በአግባቡ ሊመራ የሚችል እጅግ በጣም በምሁራን የተጠና ህግ ስለሆነ አሽከርካሪውን ይቀጣል፣ ትራፊክ ፖሊሱን ይቀጣል፣ መንገድ ተጠቃሚውን ሁሉ ይቀጣል ማለት ነው ይሄ ህግ። ስለዚህ ይሄ ህግ ለህዝባችን ምቹ የሆነ የትራንስፖርት አገልግሎት ለማቅረብ በሚያስችል ሁኔታ ተጠንቶ የመጣና ተግባራዊ የሚሆን ህግ ስለሆነ ሁሉም አካል የዚህ ህግ መከበር ላይ ሁሉም ኃላፊነት እንዲወስድ መልእክት ማስተላለፍ እንፈልጋለን። ቀጣይ ላይ አንደኛ አሽከርካሪ የተባለን ከነ ጅምር ህጉን ደንቡን ጠብቀን ማሽከርከር መቻል አለብን።
በምናገኘው አጋጣሚ ግንዛቤ ለህብረተሰቡ መፍጠር መቻል አለብን ብዬ አስባለሁ። ሌላው ትራፊኮችም እንደዚሁ በአግባቡ ኮንትሮል ማድረግ ቢችሉ ጥሩ ነው ብዬ አስባለሁ። እኔ ከ41 ዓመት በላይ አሽከርክሬ ያለው ሞተር እስከ ዛሬ ድረስ አደጋ አልተከሰተም እና መጀመሪያም ኃላፊነት ላይ ያለው ስለሆነ የለመድኩትም ከዛ ኃላፊነት አንጻር ነው እስከ ዛሬ ድረስ ተጠቀምን እና ሰዎች በአጠቃላይ ኃላፊነታቸውን በተለይ የሰው ህይወት ነው ይዘው የሚሄዱት፣ ራሳቸው ነው ይዘው የሚሄዱት። በቤተሰብ ላይ በሀገር ላይ የሚያመጣው የህይወትና የንብረት ጉዳት እጅግ ከፍተኛ ስለሆነ ጥንቃቄ ያስፈልገዋል፣ ትዕግስት ያስፈልገዋል። በመጨረሻም ሊስተካከሉ ይገባል ያሏቸው ጉዳዮች ላይ መልእክታቸውን አስተላልፈዋል። በአጠቃላይ ከምንም በላይ የአጠቃላይ የዞናችን ነዋሪዎች የተፈቀዱና ያልተፈቀዱ ተሽከርካሪ አይነቶች አሉና የተፈቀዱ ስንል በጭነት ትራንስፖርት ለጭነት እንጂ ለሰው ልጅ አልተፈቀደም። የተፈቀደላቸው የህዝብ ትራንስፖርት ነው። በህዝብ ትራንስፖርት በተገቢ መንገድ ተጠቅመው በወንበራቸው ተጠቅመው ሊንቀሳቀሱና ሊጓዙ ይገባል። ሞተረኞችን በሚያሽከረክሩበት ጊዜ ከሞተረኞች ጋር 3-4 ሰው ነው መጫን አያስፈልግም። ስለዚህ ለአደጋ ቅድመ ሰለባ የሚሆነው ራሱ ህዝብ ስለሆነ አንድ ሞተር ሲያሽከረክር ከኋላው አንድ ሰው ካልነ በስተቀር ተጨማሪ 3 ሰው መጫን አይችልም። ስለዚህ ሞተረኛም ሲያሽከረክር ሄልሜት በአግባቡ ተጠቅሞ የጭንቅላት መከላከያ ሄልሜት ተጠቅሞ ለራሱ ብቻ ሰው ለሚያሳፍረውም ሰው ጨምሮ ሄልሜት አድርጎ አግሎ መስጠት እንዳለበት፣ ህዝባችን ደግሞ ሄልሜት ከሌለው ሞተር ለመውጣት እንደሌለበት። ምክንያቱም በአደጋ ጊዜ ቅድመ ጭንቅላቱ ተመቶ ያው በሞተር አደጋ ጊዜ ጭንቅላት ምት ነው። የጭንቅላት ምት ኢሚዲየትሊ ለሞት ነው የሚዳርገው። ስለዚህ ሄልሜት ሳያደርጉ ሞተረኛው ሄልሜት ያላደረገው ላይ መሳፈር የለባቸውም ህዝባችን። ስለዚህ ከህግ አካል ጋር ተባባሪ ሆኖ የህግ የበላይነት እንዲከበር ተገቢና ህጋዊ የሆነ ትራንስፖርት አገልግሎት እንዲሰጥ ህዝቡ የዞናችን ህዝቦች አጠቃላይ ከህግ አካላት ጋር በሁሉም በዞናችን ባሉ በ17ቱ መዋቅር በ5ቱ ከተማ አስተዳደርና በ12ቱ ወረዳ ላይ ህዝባችን ተባባሪ ሊሆን ይገባል። ለዚህ ህግ መከበር የህዝባችን ሚና ከፍተኛ ነው። ህዝቡ ከኛ ጎን እንዲቆም ነው የምንጠይቀው። መጪው 2017 ዓመተ ምህረት ያዝነው 2017 ዓመተ ምህረት ከአደጋ የጸዳ መንገደኛም በአግባቡ በተገቢው መንገድ ከአደጋ ጸድቶ አሽከርካሪም ከአደጋ ከመከሰት ራሱን ታድጎ የሰላም የሆነ ዓመተ ምህረት ወይንም ዓመት እንዲሆን እመኛለሁ። አመሰግናለሁ። ከዚህ ስልጠና በኋላ አደጋው መቀነስ ነው ዋናው። አደጋው መቀነስ ነው። አደጋውን ለመቀነስ በየደረጃ ያለው ትራፊክ ፖሊስ አለ፣ መንገድ ደህንነት አለ፣ መዋቅሩ አለ። እያንዳንዱ አካላት ሰልጥነውም ገብቷል። በተጨማሪ ዛሬ ለዋናው ስራ አካል አደጋውን ከመቀነስ ስራ እንትን እየሰጠን ነው፣ ስልጠና እየሰጠን ነው። ከዚህ በኋላ እስከ ታች ድረስ በስራ ላይ የሚታይ ነው የሚሆነው። በተደራጀ መልኩ ከዚህ በኋላ በተለይ ቁጥጥር ጋር ተያይዞ ያሉ ጉዳዮችን እናጠናክራለን። በፖሊስ በኩልም በመንገድ ትራንስፖርት በኩልም የሚታዩ አጠቃላይ ክፍተቶችን እያረምን ህዝባችን ከአደጋ እንታደጋለን የሚል አጠቃላይ መልእክት ነው አለኝ። እኔም አሽከርካሪ ነኝ። ከኔ ጀምሮ የመንገድ ትራንስፖርት ህጎችን ጠብቀን ማሽከርከር አለብን። ትልቁ የሰው ህይወት ነው። የሰው አደራ ይዘን ነው ከኋላችን ብዙ ህይወት ይዘን ነው የምንጓዘውና የመንገድ ትራንስፖርት የትራፊክ ህጎችን ማክበር አለብን ነው። በመኪናዎች ላይ እናቶች ይሳፈራሉ፣ ነፍሰ ጡሮች ይሳፈራሉ። እነዚህ ሰዎች ማክበር፣ ትላልቅ ሰዎችን ማክበር፣ ቅድሚያ ለነሱ መስጠት፣ በከተሞች ተጠንቆ መንዳት፣ በአጠቃላይ የመንገድ ትራንስፖርቶችን አክብሮ መንቀሳቀስ ያስፈልገናል የሚለው መልእክት ላስተላልፍ እፈልጋለሁ። ይህንን ስልጠና ያዘጋጀው የከፋ ዞን መንገድ ትራንስፖርት መምሪያ፣ የከፋ ዞን ፖሊስ መምሪያ እጅግ ምስጋና ይገባቸዋል ብዬ አስባለሁ። በየከተማ ያለውን ዘብራዎች፣ የእግረኛ መተላለፊያ መስመሮች ላይ ቀለሙን ማድመቅ ቢችሉ ጥሩ ነው። በተለይ መንገድ ትራንስፖርትና ፖሊስ መምሪያ በጋራ ተቀናጅቶ ብዬ አስባለሁ። እሱም አንዱ አደጋ ሊቀንስ ይችላል ብዬ አስባለሁ። ኮንትሮሊንግ ላይ ደግሞ ግንዛቤ ቅጣት ብቻ አይደለም፣ ሰው ግራውን ይዞ እንዲሄድ ተሽከርካሪ ደግሞ ቀኙን ይዞ እየሄደ ባለበት ህብረተሰቡን በደንብ ማስተማር፣ ግንዛቤ መፍጠር። አሁን ዛሬ ለአሽከርካሪ ነው፣ መንገደኛም እኮ ይቀጣል።
በፊት ነበር 40 ብር ምናምን ይቀጣል ተብሎ ነበር። አሁን እሱ እዚህ የተወሰደ አይደለም። ስለዚህ ህብረተሰቡን ማስተማር ብንችል በተለይ ገበያ ቀን፣ በተለይ በዓላት ቀን፣ ሃይማኖት ተቋማት አካባቢ ለማህበረሰቡ ግንዛቤ ብሰጥ ጥሩ ነው ብዬ አስባለሁ። እኔ እንግዲህ ማስተላልፈው መልእክት እንደኔ እድሜ ሰጥቷቸው ሁሉም ሾፌሮች ከአደጋ ተቆጥበው የህዝባቸውን ደህንነት ጠብቀው በጥሩ ስነ ምግባር ከጸያፍ ቃሎች ተቆጥበው ለህዝብ አገልግሎት ሰጥተው አንቱ ቢባሉ እኔ በንግድ ዓለም በሰራሁበትም በአንቱ ቆይቻለሁ። 34 ዓመት ሳሽከረክርም አሁንም አንቱ ነኝ። ታዲያ ይሄ የኔ ብቻ ጥንቃቄ አይደለም፣ የፈጣሪ ጥበቃ ስለሆነ ሁሉም ሲወጣ ሲገባ በየእምነቱ ለፈጣሪ መንገዱን ሰጥቶ ለሰዎች ክብር ሰጥቶ ለህግ ተገዢ ሆኖ ቢሰራ ጥሩ ነውና አንዱ ይሄ ነው። ሁለተኛው እኛ አሽከርካሪዎች ስንባል አሁን ከማየው ሁኔታ ለህግ እንጂ ተገዢና ፈሪ መሆን ያለብን ለሰዎች መሆን የለበትም። አሁን ከጎጀብ ማዶ ስንሻገር የምናደርገውን ጥንቃቄ ከጎጀብ ወዲህ የማናደርግበት ምን ምክንያት አለ? ሾፌሮቻችን ይሄን ቢያዳምጡ። ስለዚህ ጅማ ላይ ያለውን ተቆጣጣሪ ፈርተው ህግ ሲያከብሩ እዚህ መዘናጋት ጥሩ ነው ወይ ለህሊናስ ለስብዕናስ? ስለዚህ ይሄንን ወጥ የሆነ የህግ ማክበር ስነ ምግባር በሾፌሮቻችን ላይ ቢላበስ ቢሰፋ ጥሩ ነው የሚል ነገር ስላለኝ ነው። እኔ ማስተላለፍ የምፈልገው ሀሳብ በተለይ አሁን ገጠር ላይ የሚታዩ ሞተር ሳይክሎች ፍጥነታቸውና ያነዳድ አስቸጋሪነታቸው እንደዚሁም ደግሞ ከ3 እና ከ4 ሰው በላይ ጭነው መሄዳቸው ለአደጋ የሚያጋልጣቸው ስለሆነ ይሄ ነገር ቢታረም ጥሩ ይመስለኛል። የተከበራችሁ ተመልካቾቻችን የዛሬው ዝግጅታችን የተከታተላችሁትን ይመስላል። በትራፊክ አደጋ በሰው ህይወትና ንብረት የሚደርሰውን አደጋ በጋራ እንከላከል የሚለው የዛሬው መልእክታችን ነው የሚለው የጣቢያችን መልእክት በማድረግ ዝግጅታችን በዚሁ ያበቃን። መልካም ጊዜ። አካል እንዳንጎዳ በትዕግስት እንንዳ ሕይወት እንዳንቀጥል አካል እንዳንጎዳ እያሽከረከርን እንዳንዘናጋ በቸልተኝነት ይደርሳል አደጋ።